አለበት ያንቺም እጅ አለበት አይሰማን ነፃነት የዛሬው አይብስም ወይ የእግዚአብሔር ልጅ ራሱን አዋርዶ ወርዶ ከሰማይ መንገዱን ግልጽ ሲያደርግለት አልፈልግም ባይ በአመፅ የባሰው የዚህ ዘመን ሰው አይደለም ወይ ኃጢአት ያሰቃየው ማነው? የሮም ወታደሮች ናቸውን? የአይሁድ ካህናት ናቸውን? የሸጠው ይሁዳ ብቻ ነውን? ይሰቀል ብሎ የጮኸ ሕዝብ ነውን? አለበት ያንተም እጅ አለበት ያንቺም እጅ አለበት አይሰማን ነፃነት አምላኬ ሆይ ለምን ተውከኝ ብሎ በመስቀል ላይ የጮኸው ለእኔና ላንተ ያለው ፍቅር አስገድዶት ነው ጭንቀቱ ይህ የሆነው ስለኔ ነው ብሎ ማነው ያስተዋለው ኃጢአት ያልተገኘበትን እግዚአብሔር ልጅ ያሰቃየው ማነው? የሮም ወታደሮች ናቸውን? የአይሁድ ካህናት ናቸውን? የሸጠው ይሁዳ ብቻ ነውን? ይሰቀል ብሎ የጮኸ ሕዝብ ነውን? አይደሉም እነርሱ ብቻ የኔም እጅ አለበት ያንተም እጅ አለበት ያንቺም እጅ አለበት አይሰማን ነፃነት እንድንለማመድ ከሰማይ ወርዶ አሳየን የመዳንን መንገድ። ነገር ግን ሁሉም ወደ የራሱ ፈቃድ አዘነበለ። ያንን የተከፈለለትን መስዋዕት አቃለለ። የእያንዳንዱ ሐሳብ በክፋት ተሞላ። ጌታዬ እንዳያዝንብኝ ብሎ ማነው ያስተዋለ? ኃጢአት ያልተገኘበትን እግዚአብሔር ልጅ ያሰቃየው
ያንቺም እጅ ያለበት አይሰማን ነፃነት ራሱን አሳልፎ በመስጠት ሕጉን አከበረ። በመታዘዝ አርነትን አስገኝቶ አባቱ ዘንድ ከበረ። ዛሬም የታዘዙትን ሊያከብራቸው አባቱ ቀኝ አለ። ይህንን ሳይገነዘብ ቀርቶ የሰው ዘር ተታለለ። ኃጢአት ያልተገኘበትን እግዚአብሔር ልጅ ያሰቃየው ማነው? የሮም ወታደሮች ናቸውን? የአይሁድ ካህናት ናቸውን? የሸጠው ይሁዳ ብቻ ነውን? ይሰቀል ብሎ እየጮኸ ሕዝብ ነውን? አይደሉም እነርሱ ብቻ። የኔም እጅ አለበት፣ ያንተም እጅ አለበት፣ ያንቺም እጅ አለበት አይሰማን ነፃነት በየዕለቱ ሕይወታችን ከኃጢአት ካልራቅን ጌታ በሚሰጠን ኃይል ጠላትን ካላሸነፍን በጊዜያዊ ነገሮች ትኩረት አድርገን የሰማዩን ከረሳን ያኔ ካሰቃዩት ጠላቶቹ በምን እንሻላለን? ስለዚህ እናስተውል፣ የደም ዕዳ አለብን። ለእያንዳንዱ ሥራችን በፍርድ ቀን መልስ እንሰጣለን። ኃጢአት ያልተገኘበትን እግዚአብሔር ልጅ ያሰቃየው ማነው? የሮም ወታደሮች ናቸውን? የአይሁድ ካህናት ናቸውን? የሸጠው ይሁዳ ብቻ ነውን? ይሰቀል ብሎ እየጮኸ ሕዝብ ነውን? አይደሉም እነርሱ ብቻ። የኔም እጅ አለበት፣ ያንተም እጅ አለበት፣ ያንቺም እጅ አለበት አይሰማን ነፃነት